ሃይሚዬ ምናምን ብሎ እዚህ ጋር መነቀስ ምን ይባላል? ባለጌ ወንድ ቦጅ ነው ሰውዬ። ማንንም አያስቆመኝም ይላ ይኸውልህ እኔ ላስቆም እችላለሁ። ገብቶሃል? እኔ አሁን ሰምተኛል አይደል? አንዴ ስማኝ። ይሄ ይሁን አቢ ነው ማነው የሚባል ልጅ ደግሞ አለ አንድ ምንም ነገር ሳያቅ መጥቶ ከመሬት ተነስቶ ማቀው ነገር አለኝ ማቀው መረጃ አለኝ ምናምን እመጣላለሁኝ ስራ ቦታ ላይ። እኔ ቡርኬ አብሮ አደጌ ነው ታላቅ ወንድሙ ነኝ። ያለውን ነገር በጣም ብዙ ነገሮች አውቃለሁኝ። እሱ እውነተኛ ሰው እንደሆነ እኔ አምናለሁኝ። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። የጨረቃ ፋሚሊዎች ውድ ለእናንተ ክብርና ምስጋና ይግባውና ዛሬ በዚህ ሰዓት በአንድ ጉዳይ ተከስተናል። በጣም ያው እያያችሁ ነው ነገሩን። በጣም ቦጆ ሰዎች በስተዋል። በጣም ቦጆ ሰዎች ባለጌ ወንዶች በሰው ንብረት ጥልቅ ብለው እየገቡ ብዙ ነገሮችን እያበላሹ ይገኛሉ። ይሄ የሚታወቅ ነገር ነው። እንዲህ ቢያንስ ቆይ በሰው ትዳር ገብቶ የኔ ነች ሃይሚዬ ምናምን ብሎ እዚህ ጋር መነቀስ ምን ይባላል? ባለጌ ወንድ ቦጆ ነው ሰውዬ። እኔ እንጃ ነው አሁን በዚህ ሰዓት እኔ ከሱ ጋር እንደዚህ ነው ማውራት ምናምን በጣም ነው የሚከብደኝ። ምክንያቱም አሁን ላይ ያደረገ ያለው ነገር ነው እንጂ የጅላጅልም ይሁን አላውቅም። በቃ በጣም መጥፎ ነገር ነው እየሰራ ያለው። ቀጥሮ ያለውኝ ዛሬ ብዙ ነገሮች ላወራው ምናምን አስቤያለሁኝ። ቤተሰቦቼ በጣም ያለው ነገር ደስ አይልም። እኔ እንጃ አሁን ያየው ያለው ነገርና አራባና ቆቦ ሆኖብኛል። ምክንያቱም በጣም ብዙ ነገሮች አልተስተካከሉም። በጣም ብዙ ነገሮች እየተረባበሹ ይገኛሉ። እኔ የምፈልገው ደግሞ የነሱን ፍቅርና ሰላም ነው። ጤናቸው ነው የምመኘው። የነሱን ክፉ ማየት ደስ አይለኝም። እናንተም ታውቃላችሁ ደስ አይላችሁም። እና አሁን በዚህ ሰዓት ሁሉም ሰው ተረባርቦባቸዋል በሃይሚና በቡርኬ። ምን እንደሚፈልጉ አላውቅም። ምን እንደሚያሰኛቸው ራሱ አላውቅም። የነሱ ሰላም ማጣት ለነሱ በቃ ጀግንነት አድርገው ነው እየሳሉ ያሉት። ምንም ነገር ግን ቢሆን እውነት ነች። የምንም መረጃ የለም ቤተሰቦች፣ የምንም እውነታ የለም እነሱ ጋር ማለት ነው። እኔ በማውቀው ልክ ማለት ነው። ሁሌ እውነታ የሆነ ነገር እናውቃለን። ይሄ የሆነ አቢ ነው ማነው የሚባል ልጅ ደግሞ አለ አንድ ምንም ነገር ሳያቅ መጥቶ ከመሬት ተነስቶ ማቀው ነገር አለኝ ማቀው መረጃ አለኝ ምናምን እመጣላለሁኝ ስራ ቦታ ላይ ላናገር ላወራ ፈልጋለሁ። ሲጀመር ማለት ነው አርፈ ብትቀመጥ ይሻላል። ሰምተኛል አይደል? በጣም ነው የሚያስጠላብህ፣ በጣም ነው የሚደብርብህ። ምን ማለት ነው? ደስ አይልም፣ በጣም ደስ አይልም። በቃ ይሄ ብልግና ነው። ባለጌ ወንድ ቦጆ ምን ሆነ አልኩ። ሐሳብ ምንድን ነው አልገባኝም። በሰው ህይወት ገብታችሁ ጥልቅ የምትሉ ሰዎች አርፋችሁ ተቀመጡ። ደስ አይልም። ሃይሚና ብሩኬ በጣም በቃ እንጃ ለዘላለም አይጣሉ ብያችኋለሁኝ ቤተሰቦቼ፣ የጨረቃ ፋሚሊዎች። ምናልባት የሚወዱ ሰዎች አሉ፣ የሆነ የሚዋደዱ የሚፋቀሩ ሰዎች ተለያይተው ህይወታቸው ሲዛባ ደስ የሚላቸው ሰዎች አሉ። ያው ጊዜያዊ ደስታ ደግሞ ያው ምድር ላይ ያለ ነገር ነው፣ ጊዜያዊ ደስታ ማለት ነው። እውነት ነች፣ እውነት ትወጣለች የፈለገ ቢመጣ ማለት ነው። እውነት የፈለገ ቢመጣ አትደበቅም። ለጊዜው እውነት ያለው ሰው ቡርኬ ባይዛው እውነተኛ ሰው ስለሆነ ነው እንደዚህ ፈተና የሚበዛበት ማለት ነው። ቆንጆም ስለሆነ በጣም ብዙ ሰዎች የተፈታተኑት ነው። ግን አሁን ስታስቡት እንኳን አሁን ለሃይሚ ቦጆ ሴት ቦጆ ወንድ ሆኖ ሴት የሆኑ ሰዎች አሉ። ያስፈልጋት አያስፈልጋትም። ምክንያቱም ሃይሚ ነች፣ ብሩክ ነው። ቦጆ ወንድ ደግሞ እኛ አይመቸንም ነው እያልኳችሁ ያለሁት። ዛሬ ለመጨረሻ ጊዜ በራሴ ቤት አገኘዋለሁኝ። የሚፈልገውን ነገር እጠይቀዋለሁኝ። ጭራሽ ሃይሚ ምናምን ብሎ እዚህ ጋር ተነቅሷል። እቀዷለሁኝ ማለት ነው ቤተሰቦች፣ እቀዷለሁኝ። በወረቀት ነበር አመታቁት፣ እኔ ደግሞ እቀዷለሁኝ። ደውዬለታለሁኝ። አሁን ይመጣል፣ ያለውን ነገር እናወራዋለን። እና ምን እንደሚፈልግም አልገባኝም ቤተሰቦቼ። በጣም ደስ የማይል ልጅ ነው፣ ተነግሮት የማይገባውም ደደብ ነው። እና በመታውም አይገባውም። በመታው ሁሌ ተፈጥፏሉኝ። ሰፈር ሲመጣ ሁሌ ነው እንደመታወት ነው። እሱ ግን የሆነ እኔ እንጃ ውስጡ ላይ ምን እንደተቀበረ አላውቅም። እኔ ሰውም አይመስለኝም። ሰው እኮ ተነግሮት ይሰማል፣ የሆነ ነገር ተነግሮት ይሰማል። ይሄ ልጅ ግን በቃ እኔ ፍቅርም አይመስለኝም። ባለፈውም ተናግሬያለሁ፣ ውቃቤን ያዘው ብያለሁኝ። ያው እኔ አንድ ነገር ልናገር ወዳለሁኝ እዚህ ጋር ሃይሚና ብሩኬ በማል እየገባችሁ የምታጣደፉ ሰዎች፣ የሆነ መጥፎ ነገር መረጃ አለኝ እያላችሁ በውሸት በሐሰተኛ መረጃ መቀጥሉ ሰዎች በጣም ደስ አይልባችሁም። ከዚህ ድርጊታችሁ ተቆጠቡ ነው የምለው። እኔ ብሩኬ አብሮ አደጌ ነው፣ ታላቅ ወንድሙ ነኝ። ያለውን ነገር በጣም ብዙ ነገሮች አውቃለሁኝ። እሱ እውነተኛ ሰው እንደሆነ እኔ አምናለሁኝ፣ የጨረቃ ፋሚሊዎች። ስለዚህ ይሄው እኔ ይሄን ነገር ባለኝ አቅም እንደ ወንድምነት ይሄ ነገር እንዲቀጥል አልፈልግም።
ምክንያቱም በዚህ ሰዓት የምታዩትን ቪዲዮ ደስ የማይልም የሚዋደዱ ሰዎች ተጣልተው ክፉ ሰዎች ደግሞ ከማይሆናቸው ሰዎች ጋር ደግሞ ሆኖ ነው እያዩ ያሉትና ደውዬለታለሁ። ምክንያቱም እጠይቀዋለሁ ያለውን ነገር ምን እንደሚፈልግ አንድ ላይ የምታዩት ነገር ይሆናል። እየመጣ ነው ኦሬዲ እናወራዋለን እንጂ ሁሉን ማለፌ ምናልባት ቢገባሽ በየመጠበቄ መለየት ካንቺ ፈልጋል መቻሉንም አቅቶታል ሲያማትር እዚህም እዛ ያለ ግራ እንደተጋባል ለህልማችን ብዬ እንጂ ሁሉን ማለፌ ምናልባት ቢገባሽ በየመጠበቄ መለየት ካንቺ ፈልጋል መቻሉንም አቅቶታል ሲያማትር እዚህም እዛ ሰላም ነው ሰላም ነው አለን ለምን ነበር የፈለከው? አው ምን አለ መሰለክ ይሄን ነገር የፈለኩበት ምክንያት አንተ ጋር ብዙ ነገር እናወራለን። ያው ወንድም ጓደኛህም ብዬ ነው ማስበው። እሱ ጋር ብዙ ነገር ማውራት ስላለብኝ ነው። ከዚህ በፊትም አግኝቼ አላቅም ወንድሜ። ያው ያለውን ነገር እነግርሃለሁኝ። እስኪ አንተ በምታምንበት እምነት ይዋደዱና በጣም በቃ ለአንተ ለምሳሌ አንተ ልዩ ቦታ የምትሰጣቸው ሰዎች አሉ አይደል? ድንገት መጣውና ያንተን ንብረት ወይም ደግሞ ያንተን የሆነ ሰው ከመሬት ተነስቼ የኔ ነች መውሰድ አለብኝ ብዬ እንደዛ እኮ አንዴ ይቅርታ ከሱ ጋር እያወራ ያለው ስለ እውነታ ነው ማወራው። ቆይ አንዴ ደግሞ ይረብሽ ከሆነ ችግር የለውም። አንዴ ሂድ አይደለም ሚላ እንደውም እሺ አንዴ እንዴት ትሄድ ፈልጋለህ? ስማኝ አንዴ ከሱ ጋር ነው ማውራት አንድ ላይ ነው አይደል? አንተ ጋር ስለምጣላ አንዴ ከሱ ጋር ነው ማውራት። ኖርማል ወሬ እኮ ነው የሚያወራው ያለውን ነገር ምን እኔ አውቃለሁ አይደል? ከዛ በፊትም የነበረው እኮ አውራው። አይ እኔ እዚህ ጋር ቆሜ ስማኝ ቢኒ እኔ እዚህ ጋር ቆሜ ስለኔ የማይሆን ነገር ሲያወራ ዝም እንድል ነው የምትፈልጉት ነው እኮ ያን ነገር መስማት ካልፈለክ እዛ ጋር ሄድና አንዴ ለምንድን ነው ምን ማለት ነው ስለኔ እኮ ያወራክ ያለው አንተ ቦዝቦጆ ነገር ነው እንዴ? ወደዛ ጋር ሂድ በቃ እንዴ ላወራው። ቦዝቦጆ እንዴት ትለኛለህ? አይደለም አሁን እንደዚህ በእናትህ አትመላለሱ። መመላለስ አያስፈልግም እኮ እኔ በኖርማል ነው ሲጠራኝም ኖርማል ነው ሊያወራኝ እኮ እሺ የጠራኝ ነው መሰለኝ። ገብቶሃል አይደል? ጭራሽ ካሜራ ይዞ ምናምን ነው የጠራኝ አይደለም። አሁን እኮ ማውራው ነገር ትንሽ ያምሃል። አሁን ሳውራ ስለሚያምክ እንዳያምክ ዞር በል ነው እያልኩ ያለው። ለምንድን ነው እኔን የሚያሳምም ወሬ የምታወራኝ? ሲጀመር የሚያሳምም ነገር እንዳታወራ። ያው ከሱ ጋር ያወራ የሚሰማውን ነገር ያወራ። እሺ አንተ የሚሰማን ነገር ታወራለህ፣ ችግር የለውም። እየከለከልኩ አይደለም። አንዴ ነው የተሰማኝ ነገር ላወራ። አውራው ችግር ያወራ እንደፈለገ ያወራ። አንተም ይሄ በጣም ይሰማኛል ምናምን እንትን አትበል። ስሜት ያለው እኔ ስለተመቸኝ ነው ካንተ ጋር ገብቷል። አሁን ካንተ ጋር እኔ በቪዲዮ አይቻለሁኝ የምታወራቸው ነገሮች ምናምን በቃ ይሁን አላ ደስ ይላሉ ማለት ደስ ይላሉ ስለ በቃ ረጋ ያለ ሰው ይመቸኛል። እውነትም ይኑረው አይኑረውም ቢያንስ በመነጋገር እኔ ነገሩ መፍታት ነው ፈልገው ገብቷል አይደል? አሁን እኔ እየጠየኩ ነገር ያለው ነገር የራስ የምትለው ሰው ሊኖር ይችላል ላይኖርም ይችላል። እንደ ምሳሌነት ነው እንደ ምሳሌነት እየጠየኩ ነው። እኔ ድንገት ምንም ላይ ሳይኖረኝ ድንገት መጥቼ ጥልቅ ብል ምን አይነት ስሜት ይሰማሃል አንተ? እኔ ላይ ደስ አይለኝም እንደሚል እኔ አሁን ያለውን ነገር ከዚህ ልጅ ጋር በዝመሪያ ላይ ማለት ነው በሳምሪ ቪዲዮ ላይ የሆነ ሰዓት ተገናኝተን ነበረ አውርተናል። እንደዚህ ነው እባክህ እንደዚህ ብለን አወራን ነው እኮ ማንም ሊረዳኝ ስላልቻለ እንዴ ደግሞ በራሴ መንገድ እየቆየ እኔ እኮ ለምን ሆነ አይደለም ይሄ ነገር ለምን ሆነ ይሄ ነገር ለምን ተጠረባቸው ነገር አለ እነሱ ላይ ያደረሰባቸው ነገር አለ። አዎ በደንብ አለ። እኔ አሁን የነገርኩ ያለው በአንድ በኩል ማለት ነው መረጃ ይዤ መጣሁኝ ይላል አንዱ አቢ የሚባለው ማለት ምን እንደሆነ ራሱ አልገባኝም። ቆይ ምን እንደሆነ ራሱ ማለት ነው ቤተሰቦቼ ማለት ነው። እና አሁን ላይ ቆይ አሁን ሰላም እንዲመጣ ነው ፈልገው ነው ገብቷል። ማንም ሰው እንዲረበሽ እንዲጎዳ አልፈልግም። ማንም ሰው የራሱ ስሜት ይሰማዋል። ለምን አልሆነ ለምን እንደዚህ ተከሰተ ምናምን እያልኩኝ አይደለም ገብቷል እኮ በቃ እኔም የራሴን ስሜት ነው እያራመድኩ ያለው። መረጃ ብሎ ደግሞ አቢ አስመትቶታል ይልኝ ከዚህ በፊትም አቢ ሰው እንኳን ሰው ራሱንም አይመታም። የተመታ ልጅ እንደሆነ አውቃለሁኝ። መጀመሪያም የተመታ ልጅ እንደሆነ አውቃለሁኝ። አቢ አርፈ ተቀመጥ እባክህ አትንቀልቀል እነግርሃለሁኝ። የማስጠንቀቂያ ነው። ቀጣይ ላይ እመታለሁ ማለት ነው። የሰቦቼ እያስጠነቀቅኩት ነው። አንተም እነግርሃለሁኝ። ትላንትና ተነቀስኩ ምናምን ትላንት እያየህ ነበር ቪዲዮአቸውን እያየህ ነበር አይደል? አይቻለሁ። ስለዚህ ምንድነው ምንም የሚሰማ ነገር የለም። እኔ ምን ይሰማኛል? አንተ ሲጀመር እኮ አውቃለሁኝ የነሱ መጥፋት የነሱ ችግር ውስጥ መግባት ምናምን ያስደስታል አውቃለሁ። እኔ ለምን ያስደስተኛል? ሰው ኮንክ ታዲያ ለምን ቢያንስ ያሚ መከፋት እንዴት ያስደስተኛል? ሚላ እኔ እኮ ምን ነቀሰው በራሴ ሰውነት ነው አይደል? ማደርገውን ነገር ደግሞ አውቃለሁ። ትልቅ ሰው ነኝ እኮ ያው ለሱ እኮ ይኸውልህ ከፈለክ ግንባር ላይ መነቀስ ይችላል፣ ችግር የለውም። ይኸውልህ ገብቶሃል። አሁን እዚህ ጋር አንተ እኔ ይኸውልህ አንዳንዴ ማለት ነው የምታረጋቸው ነገሮች
ሊጎዱ እንደሚችሉ ማወቅ አለብህ። ገብቷል? እኔ ልጎዳ ብዙ ጊዜም ተጎድቻለሁ። እንዴ ከተጎዳ ሰው ሆነ ብቸኝነት እኮ በጣም መጥፎ ነው። ስንት ቺኮች አሉ። እኔ ላጣብሳ አልኩ እምቢ አልከኝ። ምንድነው ቆይ የፈለከው? ሴት አጥቻ አይደለም ቢላ ስንት ሴት ሞልቶ የለ እንዴ? ሴት አጥቻ አይደለም። እኔ አሁንም ማለት ነው የበታች ነህ እያልኩ አይደለም፣ ትንሽ ሰው ነህ እያልኩ አይደለም። ገብቷል አይደል ወንድሜ? እኔ አሁን ስነግርህ ማለት ነው በጣም መጥፎ ልጅ ነህ እያልኩም አይደለም፣ ለምን እንደዚህ አይነት ስሜት ተሰማህም እያልኩ አይደለም። ግን ማለት ነው የገባንበት ስቴፕ አለ፣ የገባንበት አካሄዳችን ማለት ትክክል አይደለም። ሰውን በእኛ ምክንያት ሰው የሚጣላ ከሆነ ምኑንስ ይቀር? ልክ ነው። አሁን እኔ የመጣሁበት አመጣጥ ልክ ላይሆን ይችላል። ሴትም አጥቻ አይደለም እንዳልከው ማለት ነው። ብዙ ሴቶች አሉ ሚላ፣ ብዙ ችካሶች አሉ። ግን እኔ ሴት አጥቻ አይደለም በቃ ሚላ፣ እየሰማኝ ነው። ሃይሚ ማለት ከሴቱላ ትለያለች። ሃይሚ ገብቶሃል አይደል? እኔ ስለ ሃይሚ ላንተ ከምነግርህ በላይ ደግሞ ታውቃታለህ ሃይሚን ጠንቅቀህ ማለት ነው ሚላ። እኔ ሃይሚን ማውቃት ማለት ነው ቤተሰቦቼ በጣም ትሁትና በጣም ጥሩ ሴት እንደሆነችና እንደ እህት አርጌ ነው። እኔ አሁን ሃይሚን እንደ ፍቅረኛ አርጌ አሁን አላውቃትም፣ ምክንያቱም አይመለከተኝም። ቤተሰቦቼ ገብቷል? አንተ አሁን በምን አውቃት በምን ተገናኝታት ነው ሃይሚ ማለት እንደዚህ የራስን ስሜት ነው እያወራ ያለው። ገብቷል? ይሄ ደግሞ ልክ አይደለም። በቃ ወንድሜ ተመለስ። አያለ ስለ ሃይሚ ሲጀመር እኔ ያላወራሁም ምንም ነገር ማለት ነው። ምንም ነገር አይገልጻትም። እኔ ምለው ሙሉ ምለው ነገር እንደዚህ መቀጠል ትፈልጋለህ አንተ? በቃ አሁን ይቀጥላል እንደዚህ አንተ እናቴ ተሙት ባይዘው የተባረከ ልጅ ማለት በልጅም በእናትህ ገብቶኛል። አንተ አሁን ለሱ ደግፈህ እንትን ማለት ጀመርክ አይደለም? እኔ ጓደኛ ነኝ አይደለ? ለአንተ ስለማስብ ነው እንደዚህ እየተናገርኩ። ለኔማ ብታስብ እኮ ማለት ነው ለኔ ብታስብ እንደዚህ አትለኝም። እስከ መቼ ትቀጥላለህ ምናምን እሷን እንዳገኛት ነበረ እንትን የምትለው ገብቶሃል አይደል? ከለይቼ አንተ ጋር ላምጣት ተሸክሜ ወይኔ አንተም እንደዚህ አልከኝ። እሺ እኔ ሁለት ፍቅረኛሞችን ለይቶ ማምጣት ነው አንተ እኔ ስራ አድርጌ ጓደኝነት ያለው እንዲለዩ ብያለሁ። እንዲለዩ እኮ አልፈልግም። ተለያዩ እኮ ተለያይተዋል። አሁን አፈቀርክ አይደለም እንዴ? ፍቅርን በቃ በውስጥ አድርገው ሚዲያ ላይ አታውጣው። ከዚህ በላይ ስንት ጊዜ በውስጥ ያረኩት ታቱ መነቀስም ይኸውልህ ብቻ ግን እኔ የምነቀሰው የተነቀስኩትን በራሴ ሰውነት ነው አይደል? ማንም አይመለከተውም። ሰውነት ነገ ተጸጽተህ ማንም አይመለከተውም። አልቅሰህ ደግሞ ሌላ ነገር ብትል ማንም አይመለከተውም። በኔ ሰውነት እኔ አሁን ስጠራ ማለት ነው ለዚህ ለመከራከር ምናምን በጣም ሰልችቶኛል። ክርክር ምናምን አይደለም። እኔ ምናልባት አሁን እዚህ ጋር ብቻዬን እኔ እናንተ ያው እንዲህ ቆመን ያወራንበት ምክንያት ይሄ የተባረከ ልጅ ስላለ ነው ቤተሰቦቼ እንጂ እኔ እና እሱ አሁንም ሰላም እንደማንሆን ያው ሁሉ ማንም ሰው ያውቀዋል። እኔ እናንተ የምናወራው ነገር አሁን ምናልባት ላንግባባ እንችላለን። ያሉ ነገሮች በቃ በጊዜ ሂደት ምናምን መስተካከል ያለበት ነገር እኔ ካንቺ ጋርም ስልክ ምናምን አንድ ላይ እንትን ብለን ተገናኝተን ያለውን ነገር እናስተካክላለን። ይሄ ልጅ ወይ እንዲድን እናደርገዋለን ወይም ደግሞ ያለውን ነገር ቢላ እየሰማኸኝ ነው? እኔ አልታመምኩም። እኔ እንደዚህ አትበለኝ። ምንድነው ሰው ታማር የሚለኝ? ማፍቀር መታመም ነው እንዴ? ድርጊት እኮ ነው አንዳንዴ ማፍቀር መታመም ነው። ቢኒ አልታወቀም እኮ አልታወቀም። ወድ ሆኗል። አልታወቀም ሲጀመር ገብቷል አይደል? ቢላ እንደዚህ አትበለኝ። እኔ እንደዚህ እንዴት እንደዚህ ትለኛለህ? በቃ ብራዘር አሁን ምን አለ መሰለህ ያለውን ነገር እኔ እናንተ እናወራ ብንፈታው ይሻላል። ከዚህ ልጅ ጋር ልንግባባ አንችልም። ታገኛት ትፈልጋለህ? አገኛታለሁ። መፈለግ ብቻ ሳይሆን አገኛታለሁ። እሄዳለሁ፣ በቅርቡ እሄዳለሁ። እኔም ወስዳለሁ። ችግር እንሄዳለን ነው ወስደህ ግን በአንድ ቀን ውስጥ አግኝታት መመለስ አለብህ። እሄዳለሁ፣ አገኛታለሁ። ከዛ ምላሹን ታውቃለህ ወይ ቁርጥን ታውቃለህ ወይ እሷን ታገኛታለህ። አሁን ቢኒ እኔ እናንተ እንደዚህ ልንከራከር ነው እንዴ? መጣ አይደለም። በቃ ይሄ የተነሳው ሀሳብ ስለደከመኝ ነው። አይደክምም እንዴ? እኔም እኮ በቃ ማውራት ራሱ አስጠልቶኛል። ይሄ ልጅ አንድ ሰው አይሰማ። ምን ላድርግ? እሺ ፈጣሪን አይሰማ፣ ሰውን አይሰማ። በቃ እኔ ብቻ አፍቅሬያለሁ ቢላ አዳምጠኝ። ይኸውልህ ማፍቀር እኮ ማበድ አይደለም። አብዳል። ለምንድን ነው ግን ሰው አብዳል የሚለኝ? እኔ ይኸውልህ ድርጊትህ ማለት ነው። ይኸው ሰው አታዳምጥ። ይኸው እኔ እና እሱ እንዴት ነው የምንግባባው? እሱ ሲያወራ እኔ ዝም እላለሁ፣ እኔ ሳወራ እሱ ዝም ይላል። ምናልባት ሳስቼ እንኳን ቢሆን ነው እሺ ሚላ እንደዚህ ነው ነገር አያስወራማ ሚላ ጭራሽ እኮ እያወራ ያለው ነገር ያማል። ምሳሌ ምን ልስጥክ? አሁን እኮ ልጁን ገዛሁት እኮ የራስህ የምትለው ሰው እኔ መጥቼ ድንገት ከመሬት ተነስቼ በወስድብህ ምን ይሰማሃል አልኩት። ይሰማኝማ እንደዚህ ይዝህና ማረግን አረጋለሁ አለኝ። ያም ደግሞ ልክ ነው። ገብቷል? ጥልቅ ማለት አንተ አይደብርም? ሁሌ ጥልቅ እኔ አይሚን ያፈቀርኩበት የራሱ የሆነ ምክንያት አለኝ። እየሰማኸኝ ነው ሚላ? እኔ ማፍቀር ስህተት አይደለም። ብዙ ሰው እኮ ብዙ አርቲስትም ያፈቅራ። ሰላም ተስፋዬን፣ ቬሮኒካን ያፈቀረ ብዙ ሰው አለ። እነሱ የራሳቸው ግን አገኘኋት ወይ? እኔ ደግሞ አገኛታለሁ እያልኩ ነው። በቃ አይደል እንዴ? እሱን ስለማከብረው እስካሁን ዝም ብያለሁ። በስነ ስርዓት እንደ ጥሩ ሰዎች እያወራን ነበረ። አሁን ግን ሃይላይቱን ስነግርህ ማለት ነው ከዚህ በኋላ እንደዚህ አይነት ነገር እንድታራምድ አልፈቅድልህም። ገብቶሃል? ማንም አያስቆመኝም ሚላ። ይኸውልህ እኔ ላስቆም እችላለሁ። ገብቶሃል? እኔ አሁን ሰምተኛል አይደል? አንዴ ስማኝ። ይኸውልህ
ለጸብ አይደለም እዚህ ጋር ያለ በስነ ስርዓት አውራኝ ብላ ተሳስተ ከዚህ በኋላ ስለ ሃይሚ ስለ ቡርኪ ስለ ማንም የምታወራ ከሆነ አንተንም ያቢ የሚባለውም ሰው ማለት ነው እቀጠቅጣችኋለሁ። ለነገሩ ቀጥቅጬ አይደክምም አውቃለሁኝ። የሆነ ነገር አደርጋለሁኝ እንዳመጣ ነው ማድረግ ገብቶሃል አይደል? ከዚህ በኋላ አርፈህ ተቀመጥ ምሰማኝ ከሆነ ማለት ነው። ለዚህ ነው እንደ ጠራኝ አንተ የጠራው በዚህ ነው። አሁን እሱን ስላከበርኩ ነው። አሁን በቃ እኔ ና ረቢኒያም እንሂድ በእናትህ ና እንሂድ። አይደለም ዛቻ ምናምን አያስፈልግም። እሺ ሚላ የኔ ያልኳቸው ቁልቁል ቢስቡኝ ሰው ባይረዳው የህልሜን ስንኝ ምርኩዜ ቢሸሽ ያመንኩት ለታ በጊዜ ባልደርስ ያሰብኩት